ሰላም ሰላም ወደ ቻናሌ ቤተሰብ ፕላስ እንዴት ናችሁ? ሁሉ ሰላም ሁሉ አማን። እኔ ያለሁላችሁ እግዚአብሔር ይመስገን። ያ ጋር ዛሬም በአዳዲስ ቪዲዮዎች መጥቼላችሁ ለምዲ ዛሬ ይዤላችሁ መጣሁት ቪዲዮ በዚህ ሳምንት በጣም የሚቃወጡ ቪዲዮዎች እና በጣም አዝናኝ የሆኑ ቪዲዮዎችን ከዛም ደጋግሜላችሁ አምጥቻለሁ እና በነዛ ቪዲዮዎች ነው ዛሬ ያክፈታ ብትን የምንለው እና ለዚህ ቻናል እስካሁን ድረስ አዲስ ከሆናችሁ ፕሊዝ ቻናሌ ሰብስክራይብ ማድረጋችሁን እንዳትረሱ። ለዚህ ቻናል ቤተሰብ የሆናችሁ ደግሞ ይሄን ቪዲዮ ማየት ከመጀመራችሁ በፊት ለምታውቁ ሰው እንግዲህ ሼር ማድረጋችሁን እንዳትረሱ። ሁላችሁም ደግሞ ይሄ ቪዲዮ ማየት ከመጀመራችሁ በፊት ላይክ አድርጉ እና መሀል ላይ ደግሞ እንግዲህ ኮሜንት መጻፋችሁን ደግሞ እንዳትረሱ። የቱ እንደተመቻችሁ የቱ እንዳልተመቻችሁ ምናምን ኮሜንት ላይ መጻፋችሁን እንዳትረሱ። ስደብ አይቻልም። ያ ቀጥታ ወደ ቪዲዮ። ኧረ ምን አድርጊው ነው የሚላት? እሺ በእናታችሁ ቪዲዮ ጨርሱት። እሺ ኧረ እንጨርሰዋለን። አያሳስብም። ብቻ በጣም የሚያዝናና ነው እንጂ ወንድ አረንጓዴ ቀሚስ የለበሱ እንዴት ነው? ወንድ ነው። ኧረ በኢየሱስ ይሄ ህዝብ ባይኖርማ ይደፍራት ነበር። ባይዞ የምር እና አረንጓዴ ቀሚስ የለበሰው ግን እሺ እንቀጥል። እኔ ድሮ የማውቀው የተቸገረ እርጉዝ ያገባል ሲባል ወደ ፍየል ተቀየረ እንዴ? ነገሩ ተቀየረ እና ፈጣሪ ልፋትን፣ ጥረትን፣ ትግልን አይቶ ቀንድ ይስጥ። ሌላ ምንም አልልም እና እንቀጥል። በጠዋቱ ኢየሱስ እንኳን አደረሳችሁ። ፖሎ የእህት ግን ብቻ የወንድም ብቻ በጣም ይገርማል። ሁሉም ቤት ዘግቶ ይኮመኩማል። ፌስታሉን ይዞ ምርጪ ሰው ቆሟል። መቻቱ ግን ከጀርባው የሚጨፍር ፋዘር ግን በጣም የተመቸኝ ምርጥ ያራዲ ልጅ የምር የበዓል እንግዲህ ዋዜማውን እንግዲህ እንቀጥል። አዲስ የተረሳ ዳንስ ነው። ምንድነው የሚያናጥረው? ቆይ ነው እንዴ? ይህን ጭፈራ የሚያስታውሰው ካለ እስቲ ኮሜንት ላይ ጻፍልኝና መቻሪ ምንም አይደለም። ምን ይሄን ቪዲዮ የለቀቁ ሰውዬ ግን ጌታ አንተ በጣም ታሪካዊ ሰው ነው። እሺ ብቻ እንቀጥል።
አስተናጋጇ እኮ የሆነ ሰው መጠጥ አዞ ምናምን ቁጭ ብሎ እየጠበቃት ነው። እሷ ግን እዚህ ስራዋን እየሰራች ነውና ጭፈራቸው ደስ ይለኛል፣ ደስ ብሎኛል እውነቱን ለመናገር። ያው ከንክኪ የጸዳ ስለሆነ ምናምን ያው ኮቪድም ስለሆነ መራራቅ ምናምን የሚባል ነገር አለ እና በገና ወቅት ደግሞ በጣም ብዙ የሚያዝናኑ ነገሮች ተከስተዋል እና ከተከሰቱት መሀል ደግሞ አንዱ ይሄኛው ቪዲዮ ነው። እንቀጥልሽ። የሞተ በግ ይሸጡልናል። ብልግና ነው ናት ነውር አይገልጽም። ያው ምላሳ ከ10 ደቂቃ ምንም መተፋፈን የለውም። ወይ አይ ገና የሞተ በግ ወይ እናቴ 15 ሺህ ብር በግ በቃ አይ ተኝቶ ሊሆን ይችላል። እንግዲህ ስትገዛው ሲሄድ ነበር ማለት የተኛ መስሎክ እንዲህ አንተ ባላየ ከገዛክ በቃ አሁንም የተኛ መስሎክ ምናምን ባላየ ይታረዳል እንጂ በምን ታምር ይሄ በግ መጣል የለበትም እንጂ ምንድነው ተኝቷል ብለህ ዝም ብለህ እዛው በቃ እንደው ማያስቸግርም ምንም መንፈራፈር ምናምን ሲታረድ ምናምን በቃ ዝም ብለህ ቀደድ አድርገው ምናምን እና ግን ጌታ ገና ላይ እንዲህ ያሉ ነገሮች ሁሌ እንደተከሰቱ ሁሌ እና ሌላ ማለሽ እንቀጥል። እሺ ዩሮ ስፖርት አካባቢ ምንድን ነው የተከሰተው? በደንብ ያዘው። እኔ ለምን እንደሆነ እንጃ ግን እንዲህ በዓል ወቅት ላይ ምናምን እንዲህ አይነት ነገሮችን ለማየት በቃ በጣም እጓጓለሁ። መቼ ሁሌም ማለት ነው በቃ የሆነ በሬ በቃ የሆነ ሰውን ይጠልፋል ወይም ይወጋል ወይም ያባርራል ምናምን በቃ ከነኛ መሀል አንዱን አታጡም። በቃ እዛው ሰፈራችሁ ባይሆን ራሱ እዛው እናንተ ከምትኖሩበት አካባቢ ሌላ ሰፈር ላይ ምናምን እንደዛ አይነት ነገር ይከሰታል። እሱ አፕን ያደርጋል ኖርማል እና ምንም ማድረግ አይቻልም ስቀን ከማለፍ ውጪ ማለት ነው። እና ያው የበዓል የሚያመጣው ደስታ ማለ ሳቅም አለ ሁሉም ነገር አለ እና ያው እንቀጥልሽ ገናዬ እሺ ፋዘር ሰው እና እስካሁን ማለት ነው ፋዘር ተስፋ አልቆረጠም። ምንም ቢሆን ግን ይታረዳል ማይቀር ነገር ነው። ግን እኔ እንጃ እነሱ ግን እስከሚታረዱ የሚያሳዩት አክት ምናምን በሬዎቹ ይመዛቸው የምር። እንቀጥልሽ። እኔ የምለው አሁን እንደው 2 ልጆች ያሉት ቤተሰብ ላይ 4 ልጅ ወልዶ ማሳየት ምን አይነት ሾርኔ ነው? ሾርኔው ግን በጣም ይከብዳል። ከወለዱት አይቀርማ እንዲህ ነው ለማለት ነው። ምንም ሌላ ነገር አለ። እንቀጥልሽ። አንዴ እየነዳሁ ነው መልሼ ስልክ እያወሩ አይንዱ። እውነትም እየነዳ ነው። እንቀጥልሽ። አዴ ቆንጂ አቤት የኔ ወንድ ሜሪ ክሪስማስ። ኧረ እኔ ሜሪ በቀለ ነኝ። ተሳስተሃል። አንቺ በቀልሽ አልበቀልሽ የራስሽ ጉዳይ። እሱ ምን ይመለከተዋል? እሱ ከህይወቱ ጋር ምን ያገናኛል? እሱ ሜሪ ክሪስማስ። እንቀጥልሽ። እሺ ዘራፈለው። እሺ እጃችሁ ወደ ላይ ወደ ላይ አንድ ጊዜ እጃችሁ ወደ ላይ ወደ ላይ እጃችሁ ወደ ላይ አንድ ጊዜ እጃችሁ ወደ ላይ እጃችሁ ወደ ላይ
yes በርጠሚውስም ለምን ይቀራል በሚባል ነው አንዴ ቲክታክ ላይ እሱን ዝም ብላችሁ አንዳንድ ነገሮች ገጣጥማችሁ እንዲ በሮፍናን ምናምን ትቀዩ እጃችሁን ወደ ላይ ሲባል ያው የማንቺስ እንደሆነ ገብቶ እንግዲህ ኪሳችሁን እጥብ አድርጎ ነው ነው ተጠንቀቁ። ብቻ እንቀጥልሽ። ዘፈኔን ወዳችሁታል ብዬ ተስፋ አደርጋለሁ። በቀጣይ ደግሞ አዲሱ መጽሐፌን በዚህ ወር መጨረሻ ለገበያ አውላለሁ። ሁላችሁንም መልካም በዓል እየተመኘው እኔ ወደ አዲሱ ጉዞ እየሄድኩ ነው። መልካም በዓል ይመቻል። ላይፍ ባቢል እኔ እንጃ እኔ ዘፈኑን አልሰማው ለማለት ይከብዳል። ሰምቻለሁ ለምን ዋሻለሁ ግን እኔ አልተመቸኝም። በቃ እውነቱን ልንገር እኔ አልተመቸኝም። ለምን እንደሆነ እንጃ ግን መጽሐፉን ደግሞ አሁን ያንን ዘፈን ሰምቼ ምንም ሳላገግም ደግሞ ድጋሚ መጽሐፉን ስትለቅብኝ እኔ እንጃ ራስ ምታት የምትሆንብኝ እንጂ በምንም ታምር ማለት እየቻሉ ለራሳቸው ያንን በጣም ጥበብ እያላቸው በጣም አቅም እያላቸው በኢኮኖሚ በምን ያጡ ሰዎች ካሉ እነሱን እየረዳችሁ ስማችሁ ማስጠራት ትችሉ ነበረ። ግን በጣም ራስ ወዳድ ከመሆናቸው የተነሳ በቃ ገግማችሁ ለራሳችሁ የምታደርጉት ሁሉንም ነገር እና እናንተ ገግማችሁ እስከመጣችሁ ድረስ እንግዲህ እሱ ደግሞ ገግሙ እየጠላችሁ የሚመጣውና ይመቻችሁ ብቻ። Reasons not to take your wedding pictures at Friendship Park. እሺ ፍሬንድሺፕ ፓርክ ዊዲንግ ምናምን የዊዲንግ ፎቶ ኧረ ጉዴ ከአርባ ከሀምሳ ይበልጣሉ። እውነትም እዛው ማለት ሚስቶችን ምናምን እንዳይቀያየሩ እስኪ በጣም ክትትል ይደረግባቸው። ታገዜ ዛሬ ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ ማገኛችሁ በቀጣይ ቪዲዮ ሳገኛችሁ ደግሞ ከዚህም ባንበልና በጣም በተሻለ በሚያዝናኑ በሚያስቁ ዘናፈታበትን በሚያደርጋችሁ ቪዲዮ እንመለስላችሁ እና እስካሁን ድረስ ስለዚህ ቻናል አዲስ ከሆናችሁ ፕሊዝ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ያልጻፋችሁ ስቲል ነው ኮሜንት ጻፉ። ስደብ አይቻልም እና ያው በቀጣይ ቪዲዮ ማገኛችሁ እስከዛ ድረስ ግን በጣም ወዳችሁ ፒስ አውት